ሰላም እንዴት ናችሁ? የመሲ አርሲቱ ቤተሰቦች በሙሉ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። ጥያቄ ጠይቃችሁ ነበረ፣ ቤትሽ ስንት ጨረሰ ላላችሁኝ ዛሬ መልስ የምታገኙ ይሆናል ማለት ነው። አጫጭር ሾርት ቪዲዮ የለቀኩት ቪዲዮ አለ፣ እዛ ላይ ጥያቄ ጠየቃችሁኝ ያላችሁ እና ዛሬ መልስ የምሰጣችሁ ይሆናል ማለት ነው። ከጠየቃችሁ በእርግጥ ቆይተዋል፣ ግን ለመመለስ ትንሽ አልተመቸኝም። እውነት ለመናገር እንደዚህ በድምጽ ለማውራት ብዙም አይመቸኝም፣ ለዛም ነው ማለት ነው። እና ቅርታ ጠይቃቸዋለሁ። ምክንያቱም አንድ ሰው የሆነ ጥያቄ ጠይቆ ቶሎ ከተመለሰለት ደስ ይላል ማለት ነው። እና ያው ቅርታ እላቸዋለሁ ስለቆየባቸው ማለት ነው። እና የኔ ቤት ገና አላለቀም ማለት ነው። እና ይሄ በጀርባ በኩል ነው የምታዩት ያላችሁት፣ በጀርባ በኩል ነው። ካሜራ ጥራት ስለሌለው ነው እንጂ በጀርባ በኩል እግዚአብሔር ይመስገን አርቀዋል። ከፊት ለፊት ደግሞ ምን እንደሚመስል የምታዩት ይሆናል ማለት ነው። ከፊት ለፊት ደግሞ ይሄን ይመስላል ማለት ነው። ገና አላለቀም። ከፊት ለፊት ራሱ ገና በር አልገባለትም፣ ቅርጽም ምንም አልወጣለትም። ከፊት ለፊት ገና ይቀራል። ከጀርባ በኩል ካሜራ በደንብ ስላልታየ እንጂ በጀርባ በኩል አልቀዋል ማለት ነው። እና ስንት ጨረሰ ለሚለው ይህም ቪዲዮ እስከ መጨረሻ ከተከታተላችሁት የምትሰሙ ይሆናል ማለት ነው። እስከ መጨረሻ ተከታተሉ። በዚህ አጋጣሚ ሌላቸው የምፈልገው ነገር እህቶቼ በስደት የምንኖር ማለት ነው ቤት ለመስራት እንፈራለን። እውነት ለመናገር ያስፈራልም ማለት ነው። እና ያው አንዳንድ ሰዎች ቀለል አድርገው ይናገራሉ፣ አንዳንድ ሰዎች ደግሞ በጣም ያካብዳሉ እና እስከ 1 ሚሊዮን ከዛ በላይ የሚሉ አሉ። እና ያው እንደ ቤት ነው እኛ መስራት የምንችለው እንደ አቅማችን እንጂ አንድ ሰው በ1 ሚሊዮን ወይም ደግሞ በ2 ሚሊዮን ከዛ በላይ ስለሰራ እኛ ደግሞ እንደዛ መሆን የለብንም ማለት ነው። እና ኪሳችን አይተን አቅማችን አይተን ነው ቤት እንደ አቅማችን መስራት ይቻላል ማለት ነው። እና የግድ ትልቅ ቤትም መሆን የለበትም። ጽድት ያለ ቀለል ያለ ቤት መስራት እንችላለን በቀላል ብር ማለት ነው። እና ስለዚህ ራሳችሁን አታስጨናንቁ ልል እወዳለሁ። ምክንያቱም ከምንም በላይ እዚች ምድር ላይ እስተኖርን ድረስ ፈጣሪ ጤና ሰጥቶን እዚች ምድር ላይ እስተኖርን ድረስ ግድ ነው ቤት ያስፈልገናል ማለት ነው። እና ተከራይተን ከምንኖር የራሳችን ቤት ከሆነ ወደፊት ኢትዮጵያ ገብተንም ራሱ ኑሮ አይከብደንም ማለት ነው። ለቤት ክራይ የምናስበው ለቤት ወጪ እናደርጋለን ማለት ነው። እና ያው ኑሮ እየተወደደ ነው። መቼም በሚዲያ እየሰማን ነው። ሀገር ውስጥ ባንሆንም ብዙ ነገሮችን እንሰማለን። ከቤተሰብ ሊሆን ይችላል፣ ከሚዲያ ሊሆን ይችላል። እና ያው ሁላችንም የምናውቀው ስለሆነ ማለት ነው። እና ስለዚህ ብራችሁን በስነ ስርዓት ያዙ፣ አታጥፉ። እዚህ ሆነ ምንም ላይመስለን ይችላል። አንድ ስራ ስንጀምርበት ብር ምን እንደሆነ የሚገባን የዛኔ ነው። እና ባንክ ላይ ስናስቀምጥ ብዙ ይመስለናል ስራ እስከሚጀመርበት ድረስ ማለት ነው። እና መውጣት ስንጀምር ግን ያ ብር አይበረክትም እውነት ለመናገር ማለት ነው። ስለዚህ እዚህ ብር አታጥፉ፣ ብራችሁን አስቀምጡ። ለሰዎች ብዙ ጊዜ ብር ስንሰጣቸው 2,000 3,000 ብር ያው 200 ወይም 100 ይመስለናል ማለት ነው። እና ብዙ ብር አይመስለንም። ግን እኛ ወደ ስራ በምንገባበት ጊዜ ያ ብር በሚቸግረን ጊዜም የሚመጣበት ጊዜ ይኖራል። እና ብራቸውን በስነ ስርዓት ያዙ። ያው ቤትም ሰራን ማለት በቃ ኑሯችን ተስተካከለ አለቃ በቃ ማለት አይደለም። ቤት ከተሰራ በኋላም ብዙ የሚያስፈልግ ነገር አለ። ስራ መጀመር አለ። ለአንዳንድ ነገሮች ብር ተቀማጭ የግድ ሊኖረን ይገባል ማለት ነው። እና ቤት ስላለ ቤት ስለተሰራ ብቻ በቂ ነው ማለት አይደለም። ስለዚህ ቤትም ሰርተን ብር ሊተርፈን ይገባል ማለት ነው። እጃችን ላይ ብር መኖር አለበት። ብዙ ጊዜ ወደ ስደትም ተመልሰን የምንመጣው ብራችን በስነ ስርዓት ያለመያዝ ችግር ስኖርብን ነው ማለት ነው። እና ከኔም ጭምር ስለዚህ ብራቸውን በስነ ስርዓት ያዙ እላቸዋለሁኝ። ከዚህ ቀጥለው ወደ እኔ ቤት ሲመጣ እንግዲህ እንዳያችሁት ነው፣ እንደምታዩት ነው ማለት ነው። ገና አላለቀም፣ ገና ይቀራል ማለት ነው። እስካሁን ስንት ጨረሰ ካላችሁ ይሄ ቤት ቆመ እንጂ አላለቀም። እውነት ለመናገር ገና ይቀራል ካሁን በኋላ ራሱ። እና
ይሄ ቤት ስንት ጨረሰ ካላችሁ 510 ሺህ ጨርሷል ማለት ነው። በኢትዮጵያ ብር 510 ሺህ በኢትዮጵያ ብር ጨርሷል ማለት ነው። ገና አላለቀም። ከአሁን በኋላ ራሱ ገና ብዙ ነገር ይቀራል ማለት ነው። እና በዚህ ደረጃ ላይ ደርሶ ራሱ ከአሁን በኋላ ራሱ በትንሹ ማለት በቃ ከተባለ ራሱ ከ270 ሺህ እስከ 300 ሺህ ይጨርሳል ማለት ነው። ከ270 ሺህ እስከ 300 ሺህ ይጨርሳል ማለት ነው። ገና ከአሁን በኋላ ራሱ በዚህ ደረጃ ላይ ደርሶ ራሱ ገና ይሄን ይጨርሳል ማለት ነው። ስለዚህ ቤት መስራት ቀላል አይደለም፣ ይከብዳል። ቤት አለቀ ማለት ኑሯችን ተስተካከለ ማለት አይደለም። ከዚያ በኋላም የምንንቀሳቀስበት ለስራ ለአንዳንድ ነገሮች ብር ያስፈልገናል ማለት ነው። እና አንድ ሰው እንግዲህ አረብ ሀገር ቁጭ ብሎ ይሄን ያክል ብር አውጥቶ ቤት ሰርቶ ከዛ በኋላ ደግሞ ለመንቀሳቀሻ ብሎ ብር በሚሰራበት ጊዜ እንግዲህ ምን ያክል እድሜያችን ጊዜያችን እንደሚሄድ ያው መገመት አያቅታችሁም። ግን ሆኖም ደግሞ ቤት ሰራንም አልሰራንም አረብ ሀገር ወይም ደግሞ ስደት ላይ መቆየታችን አይቀርም ማለት ነው። እና ያው ቤት ግድ ነው ያስፈልጋል። የኔ ቤት ይሄን ያክል ጨርሷል እስካሁን ማለት ነው። ገና አሁንም አላለቀም። ገና ካሁን በኋላ ራሱ ገና ብዙ ብዙ ነገሮች ይቀራል። በር ገና አልተገጠመለትም። ከውስጥም እንደዛ ውስጥ ላይ ደግሞ ምን ይቀራል ካላችሁ ይሄ እንግዲህ 510 ሺህ ብር እስካሁን ይሄ ነው በቃ እየሰራ ማለት ነው። መሬቱን ሳይጨምር መሬቱ ሳይገዛ ይሄ ማለት ያልታሰበ እዚህ ውስጥ ብዙ ያልተካተተ ብር አለ። ብዙ ያልተጻፈ እዚህ ውስጥ ራሱ ብር አለ ማለት ነው። እና ለምሳሌ የውሃ ራሱ እንደ ሂሳብ ከተቆጠረ ሂሳብ ነው። አልታሰበም ወይም ደግሞ ሂሳብ ውስጥ አልገባም ማለት ነው። ይሄ በጀርባ በኩል ራሱ ውሃ ለማጠጣት ከ20 ጃሪካን በላይ ውሃ እንደምጨርስ ነው የነገሩኝ ማለት ነው። እና እንደ አጋጣሚ ሆኖ ውሃ እዚህ ከቤት አጠገብ ነበረ፣ ጠፍቶ ነበረ። ቤቱ ከመጀመሩ በፊት ውሃ ገብቶለታል። ግን ያ ራሱ እንደ ሂሳብ ወይም ደግሞ አልተጻፈም፣ እንደ ሂሳብም አልተቆጠረም ማለት ነው። ሌላኛው ደግሞ የመጓጓዣ እቃ ተገዝቶ ወደ ቦታ መጥቶ ወደ ይሄ ቤት የተሰራበት ቦታ ከተገዛበት ወደዚህ እስከሚመጣ ባጃጅም ይሁን መኪናም ይሁን ጋሪም ይሁን ብቻ ሲመጣ ያ ነገርም ሂሳብ ውስጥ አልገባም ማለት ነው። ስለዚህ የተጻፈው እዚህ ውስጥ እቃ የተገዛበት እና ለባለሙያ የተሰጠ ብር ብቻ ነው እንጂ ሌሎች ያልተጻፈ ብዙ ነገር አለ። ስለዚህ በዚህ ብር ወይም ደግሞ በ510 ሺህ ብር እንደዚህ እናሰራለን ብለን ለወደፊት ብናስበው ልናሰራም ላናሰራም እንችላለን። ይህን የሚያክል ማለት ነው። ምክንያቱም የዛን ጊዜ የተገዛበት ሲሚንቶና ዛሬ ላይ ባለው ዋጋ አንድ አይደለም ማለት ነው። እና እንደ አጋጣሚ ሆኖ እኔ የዛን ጊዜ ይሄ ቤት በተጀመረበት ጊዜ አጋጣሚ ፈጣሪ ቀንቶኝ ሲሚንቶ በስንቄ ባንክ አግኝቼዋለሁ ማለት ነው። እና እሱም አልበቃኝም ወደ 30 ምናምን ኩንታል ሲሚንቶ ማለት ነው። እና በ1150 ብር እንደዛ አካባቢ ነበረ ቤተሰብ ያወጡልኝ ማለት ነው። እና በስንቄ ባንክ ያው ታውቁታላችሁ ወይም ሰምታችሁ ሊሆን ይችላል ማለት ነው። ያ ነው እንደውም እኔ ያገዘኝ እንጂ ከዚህ በላይ እጥፍ አውጣው ነበረ ማለት ነው ብሩ። እና ያ ረድቶኛል። አንዳንዴ ደግሞ ሲሚንቶ ራሱ የተገዛበት እስከ 1500 1600 አሁን መጨረሻ አካባቢ ላይ ለመጨረሻ ግርፍ የተገዛ እስከ 1800 ነው ሲሚንቶ ማለት ነው አንድ ኩንታል። እና ስለዚህ ትናንት የነበረው ዋጋና ዛሬ ላይ ባለው ነገር ማወዳደር አንችልም። ምክንያቱም ዋጋው አንድ ስላልሆነ ማለት ነው። ስለዚህ እኔ ለዚህ ነው ብራችሁን ያዙ የሚልበት ምክንያትና ዋጋ ሁሉም ነገር ከጊዜ ወደ ጊዜ እየጨመረ ስለሚመጣ አይቻልም፣ ቤት መስራት ይከብዳል ማለት ነው። አይቻልም ስላችሁ ይቻላል፣ ግን ትንሽም አሳንሶ መስራት ይቻላል። ከዚህ በታችም አድርጎ መስራት ይቻላል ማለት ነው። እና እንደዛው ደግሞ ዋጋ ይቀንሳል። ቤት ስታሳንሱ ትንሽ ስታደርጉ እንደዛው ዋጋ ይቀንሳል ማለት ነው። እና ግን ብራችን መያዝ ደግሞ
ጠቃሚ ነው ማለት ነው ለኛ። ከአሁን በኋላ ራሱ ገና ብዙ ነገሮች ይቀራል። በውስጥ በኩል ራሱ 2 ክፍል ብቻ ነው ሊሾ የገባለት። ሳሎን ገና ሊሾ አልገባለትም። ሌሎች ክፍልም ገና ሊሾ አልገባለትም ማለት ነው። እንግዲህ 510 ሺህ ብር 2 ክፍል ሊሾ አስገብቶ በውጪ በኩል ይሄን ያክል ሰርተዋል ማለት ነው። እና ከአሁን በኋላ ራሱ የሚቀረው ብዙ ነው። ገና በር ራሱ ውድ ነው። ቢያንስ ስንት እንደሚሆን አላቅም። ገና ቤቱ ተለክቶ ስለሆነ በር ራሱ የምታዘዘው እሱ ራሱ ስንት እንደሆነ አላቅም። ግን ከ80 ሺህ በታች በር ራሱ አይገኝም ማለት ነው። እና በር ብቻ ምክንያቱም መስታወት ራሱ ሳይገባበት ማለት ነው። እና መስታወት ሳይጨመርበት በር ብቻ ራሱ ከ80 ሺህ በታች በሩ ብቻ አይገኝም ማለት ነው ለዚህ ቤት የሚሆነውና መጨረሻ ላይ እሱንም የምነግራችሁ ይሆናል። በር ለዚህ ቤት የሚሆን ስንት ብር ይጨርሳል የሚለውን መጨረሻ ላይ የምነግራችሁ ይሆናል ማለት ነው። ስለዚህ ቀላል አይደለም። በዚህ ደረጃ ሆኖም ገና የሚቀረው ራሱ ብዙ ነገር ነው። ከአሁን በኋላ ራሱ ማለት ነው። ኮርኒስ አለ ገና ብታስቡ፣ ኮርኒስ አለ፣ ቀለም አለ፣ ጅብሰን አለ። አረ ስንቱ ብዙ ነው ማለት ነው። እና ስለዚህ ብራችን በስነ ስርዓት መያዝ ይኖርባቸዋል ማለት ነው። ቤት ተሰራ ማለት አለቀ ማለት አይደለም። ቤትም ተሰርቶ ገና ከአሁን በኋላ ደግሞ ምን ያስፈልገናል? ኩሽና ያስፈልገናል፣ ሻወር ቤት ያስፈልገናል፣ እንዲሁም ደግሞ ሽንት ቤት ያስፈልገናል ማለት ነው። እሱ ራሱ ስንት ሺህ ብር እንደምጨርስ ያው መገመት አያቅታችሁም። ሰርታችሁ የምታውቁት ታውቁታላችሁ። ሰርታችሁ ያላወቃችሁትም ደግሞ ሲገቡበት የምታውቁት ይሆናል ማለት ነው። የቤት ወጪ እና ብቻ ለሁሉም እግዚአብሔር ይመስገን። ሽንት ቤት ራሱ ለማስቆፈር በአሁን ጊዜ ከ7,500 እስከ 8,000 ያስቆፍራሉ ማለት ነው። ሽንት ቤት ብቻ ጉድጓድ ለማቆፈር ማለት ነው። እና እኔ ቤት ውስጥ አላደረኩም። ምክንያቱም እኛ ሀገር ሽንት ቤት አንድ ቤት ውስጥ ለመስራት ይከብዳል ትንሽ ማለት ነው። እና ልክ እዚህ ሀገር አይተን እኛም ደግሞ አገር ቤት ወይም ኢትዮጵያ ላይ እንደዛ እናሰራለን ብለን ብናስብ ትንሽ ሊከብደን ይችላል ማለት ነው። ምክንያቱም ውሃ ይጠፋል እኛ ጋር ብቻ ይሄን ያክል አይደለም። እና እኔ እንደራሴ ውስጥ አላወልኩትም። ውጪ ነው ገና ለብቻ የምሰራው እንጂ ውስጥ አልዋለም ማለት ነው። እና ስለዛ ውጪ የሆነው የተሻለ ይሆናል ማለት ነው። ቤት ከሚሆን እንደዚህ ሀገር ብቻ ሁሉም ነገር የተመቻቸ አይደለም። እና ብዙ ጊዜ አለኝ ቤት ውስጥ ያለም አለ ሌሎች ሰዎች ጋር የማየው ነገር ብቻ ሽታው ይገናል ማለት ሽታው ገናል ማለት ነው። እና ስለዚህ ውጪ ላይ የሆነው ይሻላል ማለት ነው። እና እዚህ ሀገር ለምደን ብቻ ኢትዮጵያም እንደዛ ይሆንልን ማለት ትንሽ ጥሩ አይደለም። ሀገራችንና የሰው ሀገር ወይም ደግሞ እዚህ ሀገር ማለት ነው። ምንም አክል ውሃ ቢኖር ራሱ በእርግጥ ውሃ ይጠፋል። ቢጠፋም ራሱ በታንከር ውሃ ማስቀመጥ ይቻላል። ሆኖም ግን አንድ አይደለም ማለት ነው። እኔ ውጪ ላይ ነው የማሰራው። እንደዛ ነው አስቆፍረዋል። ሆኖም ተቆፍረዋል ግን ከ7,000 እስከ 8,000 ነው ያሉት ማለት ነው። ለዛ ራሱ ገና ሲሚንቶ ያስፈልጋል። በእርግጥ ተሰርቷል። ሲሚንቶ ያስፈልጋል ውስጡ ከእስከ 3 ኩንታል ይፈጃል ማለት ነው። ውስጡ ራሱ ሲሚንቶ ድንጋይ ያስፈልጋል ለሽንት ቤት ራሱ ማለት ነው። ሲቀጥል ደግሞ ከላይም እንጨት የሚደረግ አለ። ለሱም ተመልሶ ደግሞ እዛ ላይም ደግሞ ሊሾ ይሰራል ማለት ነው። እና እንደዛ ነው እንግዲህ እና የጨረስኩት ይሄንን ነው። እስካሁን የጨረሰው ይሄ ቤት እስካሁን የጨረሰው ብር ይሄን ያክል ጨርሷል ማለት ነው። እና እደግምላችኋለሁ 510,000 እንደዛ መሰለኝ አይደል? እንደዛ ነው የሚባለው። እና ይሄን ብር እኔ አልቆጠርኩትም እንግዲህ ዝም ብዬ ስልክ ግን ሂሳቡ ይሄን ያክል ይደርሳል ብዬ እኔ አልጠበቅኩም እውነት ለመናገር ማለት ነው። እና በኮሜንት ሂሳብ ከጠየቁኝ በኋላ ነው ሂሳብ ራሱ ያሰራሁት እንጂ
መጀመሪያ ብቻ ያው ቤቱ ይለቅ ብዬ ስለሆነ ስለ ኢሳብ ወደ ኢሳቡም አልመጣውም። ግን ሆኖም ደግሞ እግዚአብሔር ይመስገን አይታችሁታል። ከዚህ በፊት የተንቢ የሰራችውን ቤት ማለት ነው የሰራችውን ሳይሆን ቪዲዮ እቃ ልታደርስ ሄዳ ቪዲዮ እየሰራችሁ 560 ሺህ ብር ጨርሷል የተባለ ቤት እና ይሄን ቤት እዩት ብቻ እናንተ ተመልከቱት ማለት ነው። እና እኛ ብር መላክ ብቻ ሳይሆን ብራችን በስነ ስርዓት ስራ ላይ ካልዋለ ከንቱ ነው፣ ምንም ፋይዳ የለውም። እኛን ደግሞ ስደት ላይ ሆነን ቤት የምናሰራ ከሆነ መከታተል አለብን። ቤተሰቦቻችን ሳናምን ቀርተን ሳይሆን ብቻ ብር ብቻ ዝም ብለን መላክ ሳይሆን ቤታችን ምን ላይ ደርሷል ስንልክ ብሩ ምን ሊሰራበት እንደሆነ ማወቅ አለብን ማለት ነውና እግዚአብሔር ይመስገን ስለ ቤት የሚያስተምሩ ብዙ አሉ ማለት ነውና ከነሱ ራሱ ብዙ ነገሮችን ማየት እንችላለን። ሂሳብም ከሆነ ራሱ ተቀራራቢ ሂሳብ ማግኘት እንችላለን ማለት ነውና በየጊዜው ሂሳብም የሚሰሩ አሉ። ስለ ቤት ወቅታዊ ዋጋ የሆነ የሚሰሩ አሉ። ከነሱ ደግሞ እኛ ምን ያክል ቆርቆሮ ቅጠል ሰርተናል የሚለውን ከዛ ላይ ሂሳብ መውሰድ እንችላለን ማለት ነውና ስለዚህ እህቶቻችንም ስደት ላይ ሆናችሁ ቤት የምታሰሩት ዝም ብላችሁ ብር መላክ ብቻ ሳይሆን ቤታችሁ ምን ላይ እንደደረሰ ወይም በቪዲዮ ወይም በፎቶ ማየት አለባችሁ ማለት ነው። እና እየተሰራ ነው ስለተባላችሁ ብቻ ዝም ብላችሁ ብር አትላኩ። ብዙ እህቶች እንግዲህ እየሰማችሁት ከሆነ ቤታችሁ አልቋል ተብለን ወደ ኢትዮጵያ ገብተን ግን ስንገባ ምንም አልተሰራልንም፣ በር እንገዛለን ብለው ብር ከኛ ተቀብሎ በርም አልተገጠመልንም ብሎ የሚያለቃቅሱ ብዙ አሉ ማለት ነው። እና ይሄ ከኛም ጥንቃቄ ጉድለት ነው ብዬ አስባለሁኝ። አንዳንድ ቤተሰብም ደግሞ እንደዛ የሚያደርጉ አሉ። አንዳንድ ቤተሰቦች ደግሞ ያው በስነ ስርዓት የተላከውን ብር በስነ ስርዓት ስራ ላይ የሚያውሉም አሉ ማለት ነው። እና ብር ደግሞ በስነ ስርዓት ካላዙት ያው ኑሮም ስለተወደደ ይሄን ያክል እንትን አያስብልም ማለት ነው። እና ሰው መኮንን በእርግጥ ጥሩ አይደለም። ሰዎችም እንደዚህ ናቸው ማለት ፈልጌ ሳይሆን ብቻ ያን ቤትና ይሄን ቤት ስትመለከቱት እንግዲህ እናንተ ራሱ ማየት ትችላላችሁ ማለት ነው። 560 ሺህ ብር ጨርሷል የተባለው ይሄ ማለት ያው ብዙም ልዩነት የለውም ስላችሁ ያው የቤቱ አሰራር ልዩነት አለው ማለት ያኛው ገና ተለጠፈ መሰለኝ ተለጥፏል፣ አልተለሰነም ምንም እንደዛ መሰለኝ አልተገረፈም። እንግዲህ ገና ብዙ ዋጋ የምንፈጀው ደግሞ ሲሚንቶ ነው ከምንም በላይ እና ሲሚንቶ 1 ኩንታል በ1800 በ1600 ተገዝቶ አስቡትና ያ ቤትና የኔ ቤት እንግዲህ ልዩነቱ ራሱ የስንት ብር የ40 ሺህ ያው የ60 የ50 ሺህ ልዩነት አለው ማለት ነው። ሆኖም ደግሞ በዚህ ደረጃ አልደረሰም ማለት ነውና ስለዚህ እህቶቼ ጥንቃቄ አድርጉ። እናንተም ስታሰሩ ማሰራት ስታስቡ ስደት ላይ ሆናችሁ አሰሩ ብዬ መክራቸዋለሁኝ። እኔ ብር ይዘን ኢትዮጵያ ሄደን ቤት እናሰራለን ብለን ከምናስብ ስደት ላይ ሆነን ታማኝ እንደራሳችን አድርጎ የሚያስብልን ሰው ካለ እዚሁንም ብናሰራ የተሻለ ይሆናል ማለት ነው። ምክንያቱም በወር ገቢ እያገኘን ስለሆነ ይህን አክል አይከብደንም። እዛ ሆነን ከሆነ ግን አካውንታችን ላይ ያለውን ብር ብቻ ነው እያወጣን የምንጠቀምበት ለሁሉም ነገር እና የዛኔ ያው ሌላ ምርጫ የለንም። ብራችን ሲያልቅ ወደ ስደት ነው የምንመጣ ማለት ነው። እና ያው ቤቱ አለቀ ማለት እንደነገርኳችሁ መጀመሪያ ላይ በቃ ህይወታችን ተስተካከለ ማለት አይደለም። የቤት እቃ ያስፈልገናል። ሴት ነን ያው ታውቁታላችሁ፣ ሁላችንም የምናውቀው ነገር ነውና ያው ሰው ቤት ሰርቶ ባዶ ቤት ውስጥ አይቀመጥም። አንድ ሶፋ ባይሆን ጊዜ ስንት ነው? ቀለል ባለ ዋጋ ራሱ ወደ 40 ሺህ ትንሽ ከተባለ ራሱ ማለት ነውና ስለዚህ ቀላል አይደለም ባጭሩና ብራችሁን ያዙ። ሰውም ደግሞ ብዙ አትመኑ ብዙ አትመኑ ስላችሁ በቃ ቤታችሁን ተከታተሉ። እውነት ለመናገር በውስጥ የማውቃቸው እህቶች አሉና አንዳንድ ልጆች የምቀርባቸው ልጆችም አሉና የማየው ነገር እውነት ለመናገር በጣም ያዛዝናልና
ስለዚህ ጥንቃቄ አድርጉ። ብር መላክ ብቻ ሳይሆን ማለት ነው። ፎቶ ላኩልኝ፣ ቪዲዮ ላኩልኝ ቤቱ ምን ላይ ደረሰ ብሎ ሲጠይቁ ራሱ የሚመልሱ መልስ በጣም ያዛዝናል ማለት ነው። እና ስልካችን ፎቶ አነሳልንም ቪዲዮ አይሰራልንም ብሎ እንደዛ ይላሉ ማለት ነው። እና ያ እንደዛ ሆነ ማለት ያው የሆነ ችግር ሲኖርበት ነው። እና ለነሱ እንኳን እነሱ እንደዚህ አይነት ጥያቄ እንኳን ቢያቀርቡልን እኛ ሌላ ሰው ሄዶ እንዲያይልን ማድረግ አለብን እንጂ አዎ ቤታችን እየተሰራልን ነው ብቻ ብለን ዝም ብለን በራችን ከዚህ መላክ የለብንም ማለት ነው። ምክንያቱም እዚህ መሮን ድጋሜ ወደ ስደት አልመለስም ብለን ሄደን ድጋሜ ደግሞ ወደ ስደት ስንመጣ ይከብዳል እውነት ለመናገር ማለት ነው። ምክንያቱም ልናርፍ ነው ወደ ሀገራችን የምንገባው። እዛ ገብተን ደግሞ ሌላ ንዴት የምጠብቀን ሌላ ነገር የምጠብቀን ከሆነ ያው ምን ልበላችሁ ብቻ እና ይሄን ነገር በውስጥም ማለት አንዳንድ ልጆች ላይ ስላየሁት ነው ይሄን ነገር የተናገርኩት። እና ፎቶ ላኩ ሲሉ ሌላ ምክንያት የሚያበዙ ቤተሰብ ስላለ ነው የተናገርኩት ማለት ነው። እና ምንም አክል ርቀት ላይ ብትሆኑ ቤታችሁን ምን ሁኔታ ላይ እንደደረሰ መከታተል ትችላላችሁ ማለት ነው። ቤት ብቻ አይደለም እዚህ ሆናችሁ ስራ ማሰራት ይቻላል፣ ማሰራት ትችላላችሁ የምታምኑት ሰው ካለ ማለት ነው። እና ብር ባንክ ላይ ከምታስቀምጡት እና ስታሰሩበት ልዩነት አለው። ግን ሰው ታማኝ ሲሆን ብቻ ነው። እና በአሁን ጊዜ ሰው ማመን ከባድ ነው። እና ይሄን ይመስላል ማለት ነው። ቤት ከመግዛት መስራት ይሻላል። እና ስለዚህ ከምትገዙ በእርግጥ ድካም አለው፣ ማሰራት ድካም አለው፣ የብርም የጉልበትም። ይሄ ማለት እኔ ደከምኩበት ወይም ደግሞ እኔ ያሰራውኝ እኔ ያን ቦታ ላይ ተገኘሁኝ ማለት አይደለም። ግን ያው እዚህ ቦታ ላይ ቆሞ ያሰሩኝ ቤተሰቦቼ ምን ያክል እንደደከሙበት ያው በቅርበት ስለምከታተላቸው ከዛ አንጻር ነው እንደዛ ያልኩት ማለት ነው። እና ይሄ አለ ብለን ደግሞ እኛ እንትን ማለት የለብንም። መግዛትም ከመግዛት መስራት ይሻላል። በአሁን ጊዜ ሰው ማመን ይከብዳል እውነት ለመናገር። እና ከዚህ በፊት ቸሪ የለቀቀውን ቪዲዮ አይታችሁታል ሁላችሁም ብዬ አስባለሁኝ። እና ለ4,000 ብር ብሎ ምን እንዳደረጉት ልጁን ስልክ ውስጥ ጭቃ ሞልቶ የሰጡትም ማለት ነው። እና በጣም ይከብዳል እውነት ለ4,000 ብር ማለት ነው። እና ነገ እንሙት ዛሬ እንሙት ለማናውቀው ነገር እንደዚህ ተንኮል መስራት ብቻ ይከብዳል ማለት ነው። ስለዛ ቤት መስራት ላይም እቃ ደረጃ አለው። ለምሳሌ አንድ ሰው ለንግድ ብሎ የሚያስብ ከሆነ የሁለተኛ ወይም ደግሞ የሶስተኛ ደረጃ ባለው እቃ ገዝቶ ቤቱን አሰርቶ አትርፎ ሊሸጥ ይችላል ማለት ነው። እና የዛን ጊዜ ቤት መሆኑን ብቻ ነው የምናውቀው እንጂ በጠንካራ ወይም ደግሞ በአንደኛ እቃ ይሰራ በሁለተኛ እቃ ይሰራ የሚለውን ነገር ምንም የምናውቀው ነገር የለም። እና ያ ቤት ደግሞ እድሜ ላይኖረው ይችላል ማለት ነው። ስለዚህ ከምትገዙ አሰሩ። ከገዛችሁም ደግሞ አንድ ሰው ለመኖራ ብሎ ሰርቶ አጋጣሚ የሆነ ነገር ቸግሮት የሚሸጥ ከሆነ እንደዛ ከሆነ ነው እንጂ ለንግድ ብሎ ከሚገዛ ከሚሸጥ ሰው አትግዙ እላቸዋለሁኝ በዚህ አጋጣሚ ማለት ነው። ምክንያቱም በአሁን ጊዜ ሰው ከባድ ሆኗል ማለት ነው። ሰው ማመን ራሱ ይከብዳል። እና የዛሬ ቪዲዮ ይሄን ይመስላል ማለት ነው። በሌላ ቪዲዮ እስከምንገናኝ መልካም ቆይታ ይሆንላችሁ።